አሎ ሰላም አለይኩም ሙርሺድ አገባሽ በሰላም ወላሂ ተገናኘሽ ተሁሉም ጋር ሁሉ አገር ሰላም ነው እናት መጭም በኋላ ናፈቅሽኝ እኮ የኔ ቆንጆ እንዴት እንደናፈቅሽኝ ወላሂ አላሁ አክበር እንዴት እንደሚያደርገኝ ምን አለ ካንቺ ጋር በገባው በቃ ትናፍቅኛለሽ ለማንኛውም ማለት ነው በጊዜ ወደ ከተማ ትናፍቅኛለሽ ሙርሺዬ ያው በምናቀው ነገር ሙርሹ እንደምንም ብለሽ ከቻሳው በሞቴ ከአምላኬ ጋር እንብዛም ቃሉ ያንሳል መሰለ ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀኖች የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም አካሉዬ ተነስ የምትወደው ምግብ ሰርቼልሃለሁ። አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው። ስማ አንተን እኮ ነው አይሰማም። ይኸውልህ ነገ ባትከፍለኝ ቅራቅም በሆነ ነው አውጥቼ የምወረውርልህ። እሺ ደርባባዬ ንፍጦ አንተ ጀነገር ይመስላል። አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሻዬ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ ባይኔ ፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባቷ ሄዳ ነው። ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው። በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህን ነው? ያቻ ትልቅ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሬ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል።
የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ? እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥ ያውጥቼ ይዋጣል ልበለው። ልክ ነህ ያንተ ቀጥኗል። እንካማ ቅመሳት ብድር የለ በመለስ ለየሽኝም ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት? የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራም ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ካምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጫ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴት አውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ፣ የኔ ጠበቃ። አይኗ በንዴት ፈጦ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ደርባባዬ አሁንም ትወደኛለች እንዴ? ሙሉና ሙሌ ከተባለ ካዛንጂስ ሆኖ የማይጠቁም ሰው የለም። እነዛው ቃበዶች ይሏችኋል። ግማሹ እያስመሰሉ ነው፣ ኑሮ ከብዷቸው እንጂ አላበዱም፣ የነሱን የቅርብ ዘመድ አውቃለሁ ይላል። ግማሹ ደግሞ የለም ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሃል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። የነዛ ህፃናት መንፈስ ነው የሚጫወትባቸው፣ በዛው አብደው ቀሩ ይላል። እኔ ግን አላውቅም። ሙሉና ሙሌን ሳያቸው እሱ ነገር አሁንም አለ እንዴ እየተባለ ፋሽኑ እንዳለፈበት ልብስ የሚቆጠረው ፍቅር ትዝ ይለኛል። በምሽት ጨረቃ በንጋት ፀሐይ
ፍቅር መቀመጫ ቦታው ልብ ነው። ልብ ደግሞ ባደፈ ገላና ልብስ ውስጥም አለ እና ቦታው ተስማምቶት በሙሌና ሙሉ ልብ ውስጥም ጎዳና ላይ ሙሉ ሆኖ ይታያል። ስለነሱ ማወቅ ፈልጎ ቀርቦ ለማውራት የሚፈልግ ሰው አውቆ የሚመለሰው መፋቀራቸውን ብቻ ነው። አንዳንዴ ግን እኔም ልብ ውስጥ ጥርጣሬን ይጭሩብኛል። እውን አውቆ አበድ ካልሆነ እንዴት በዚህ ልክ ጨዋ ይሆናሉ? እንዴት በዚህ ልክ ይፋቀራሉ? እውነት ግን ሙሌ የሙሉን ውሃ ነክቶት የማያውቀውን ገለዋል፣ መፋቂያ ከራቀው ዘመናት ያለፈውን ጥርሷል፣ ተባይ ከወረረው ጸጉሯ አሁንም ፍቅር ይዞት ነው ጥሏት የማይሄደው እላለሁ። በእርግጥ እሷስ ያደፈ ሰውነቱን አቅፋ እንዴት አስቻላት ብዬ ደግሞ አስባለሁ። በየተራራው ላይ በየሸንተረሩ ብዙ ተጫውተናል ፍቅር ልባችንን ገልጠን ተስማምቶን አየሩ ሙሉ አጠርና ወፈር ያለች ረጅም ዓመታት ብርድና ፀሐይ እየተፈራረቁበት ድንቡሽቡሽ ያለው ፊቷ በጊዜው እጅ የሚያሰጥ ውብና ስንቱን ያጋደለ መልክ እንደነበራት አልደበቀውም። ሙሌማ አንበሳ ነው። ለዘመናት የተደራረበው ድሪቶ እንኳን ግርማ ሞገሱን መደበቅ አልቻለም። ሙሌ ወንድ ነው። ራሱንና ሚስቱን አስደፍሮ አውቅ ሙሉ ቀን የወንዶች ቁና ትል ነበር አክስቱ። አንድ ቀን ግን እድል ከነሙሉ ሞቅ ያለ ጎጆ አልነበረችም። ሙሌ ረጅም ዓመት ሲያሰቃየው የኖረው አስሙ ከወትሮ ለየት ብሎ እነዛን ምስኪን ነፍሶች ከማይወጡበት ጭንቅ ውስጥ ከተታቸው። የፍቅር አስተማሪዋን የልጅነቷን ሙሌ እያጣጣረ ቁጭ ብላ መመልከት ያቃታት ሙሉ የሚቀመስ ፍለጋ ያለ ወትሯ ብቻዋን ወጣ አይገቡበት ገብታ ይዛ ስትመጣ ደጇ ቀስቅሶ ጠበቃት። ሙሌ ሞገሷ፣ አስከባሪ ዓለሟ፣ ዘመደ ቢሷን የምታሳዝነው ሙሉን ትቷት ሄዷል።